አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሰህለን ብለናል። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቻለሁ። እሱም ዩቲዩብ ላይ ለምሳሌ ላይቭ ላይ ሆነን ቀለም የቀባነው ሰው ቀለሙ ማንሳት ስንፈልግ እንዴት አርግተን ነው የምናነሳው የሚለውንና እንደገና ደግሞ እንግሊዘኛ በአማርኛ ለመተርጎም በቀላል መንገድ ማለት ነው አፕሊኬሽን ሳታወርዱ በቀላሉ አሳያችኋለሁ ማለት ነው። ኢንሻአላህ አሁን ወዴት እንሄዳለን? ወደ ጉግል እገባለሁ ማለት ነው። በክሮምም በጉግልም በፈለጋችሁት። እኔ ግን ቀለል የሚለኝ ጉግል ነው ማለት ነው ስጠቀም። እዚህ ጋር አሁን ሰርች ቦታ ያልጻፋችሁ ካላችሁ እሱ ጋር እዚህ ጋር ዩቲዩብ ስቱዲዮን ብላችሁ ትጽፋላችሁ ማለት ነው። ዩቲዩብ ስቱዲዮን ብላችሁ ትጽፉና ከዛ እንደዚህ ነካዋለሁ። እዚህ ጋር ሲንግ የሚለውን እሱን ነካዋለሁ አንዴ ማለት ነው። ያው እንትን አንዳንድ ልጆች የማታውቁ ልትኖሩ ትችላላችሁ። ቀላል ነው ማለት ነው። በቀላል መንገድ እዚህ ጋር ከመጣን በኋላ ይሄ ቻናል ያው ገና ነው፣ አሳድጉኝ በትርፍም በምንም እያላችሁ ማለት ነው። ቤታችሁን ስመጣ እንዲያድግልኝ ፈልጌያለሁ ትንሽ ማለት ነው። እዚህ ጋር ሴቲንግ የሚለውን ትነኩታላችሁ ማለት ነው። ከዛ እንደዚህ መጣ ማለት ነው። እንደዚህ ሲመጣለን ከታች ወደ ላይ ሁለተኛው ማለት ነው ኮሜንት የሚለውን አንዴ እንነካዋለን። ከዛ እንደዚህ መጣ ማለት ነው። ከዛ አንደኛ ሁለተኛ ያለውን ይሄንን እንነካለን ማለት ነው። ከዛ ያያችሁ የቀባነውን ሰው እንዳለ ተደርድሮ መጣ ማለት ነው። ለምሳሌ የአንድ ሰው ብቻ ቀለም ከሆነ ማንሳት የምትፈልጉ እቺ ሲደመር ምልክት ነገር ያለችው ሲባዛ ምልክት ያለችውን እሷን ብቻ ትነካታላችሁ ማለት ነው። ለምሳሌ የአንድ ሰው ብቻ ከፈለጋችሁ አይ እንዳለ ነው ቀለሙ ማንሳት የምንፈልገው ካላችሁ እዚህ ጋር ጫፍ ላይ አንድ ለብቻው ያለችውን እሷን ነው የምንነካ። አሁን እዚህ ጋር ያያችሁ አንዳንዱ ስትፈልጉ ለአንዳንዱ አስቀምጦለታል ማለት ነው። አሁን ለምሳሌ የከሬን ቀለሟን አልፈልግም ብትሉ የአንድ ሰው ብቻ ፈልጋችሁ ከሆነ እሱን ትነካላችሁ ማለት ነው። አሁን እኔ እንዳለም አጥፍቼ የማሳያችሁ ማለት ነው። እዚህ ጋር ለብቻ ያለችውን አንዴ ነካታለሁ ማለት ነው። ሰፍቶ ነው እንጂ ተቀይሮ አይደለም። ስነካው በቃ እንደዚህ ሆነ። ከዛ ምንድነው የማደርገው? እዚህ ጋር ሴፍ የሚለውን ነካዋለሁ ማለት ነው። እንዴችሁ አሁን ቀለሙ ተነስቷል ማለት ነው። ቆይ አሁን በእንደገና ቼክ ለማድረግ ሴቲንግ ምልክቷን ነክቼ ላሳያችሁ። ጠፍቷል አልጠፋም ለማለት አሁንም እችኛዋ። ከዛ አሁን አንደኛ ሁለተኛው ላይ አይደለም የነካ ነው። ይኸው የለም ጠፍቷል ማለት ነው። እሺ አሁን ከዚህ እወጣለሁ። ከዚህ ወጥቼ ደግሞ የት ነው የምሄደው? እዚህም ጋር ማለት ነው ሳርቅም ማለት ነው። አሁን እዚህ ጋር ይሄንን ትነኩታላችሁ ማለት ነው። አያችሁ የጉግል ሰርቹ ቦታ እቺ እንደ ካሜራ ነገር ያለችው እቺኛዋን እንነካታለን አንዴ ማለት ለመተርጎም ማለት ነው። ከዛ በቀላል መንገድ ምንድነው መሰላችሁ አሁን እስቲ ምን እዚህ ጋር ይሄንን አለኝ ማለት ነው። ይሄንን አንዴ ጫንለዋለሁ ማለት ነው። ከዛ እንደዛ መጣልኝ ማለት ነው። እዚህ ጋር ይሄው ይሄንን ትነኩታላችሁ። ይሄ ምናምን እንትን እንደዚህ አይነት አፕሊኬሽን አለ አይደል? እሱን ከማውረድ በቀላል መንገድ እዚህ ጋር ይሄንን ትነኩታላችሁ ማለት ነው። አያችሁ ተረጎመው ማለት ነው። በቀላል መንገድ እንደዚህ መተርጎም ትችላላችሁ ማለት ነው። እኔ ራሱ በፊት አፕሊኬሽኑ አውርጄ እምቢ ብሎኝ ነበር ማለት ነው። ስለዚህ እንደዚህ እያረጋችሁ ተጠቀሙ። ያው እኔ የተጠቀምኩት ነገር ይጠቅማችኋል ብዬ ነው ማለት ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እላችኋለሁ። በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።